ማርኬቲንግ ማኔጅመንት ምንድነው? በኮሌጅ ማርኬቲንግ ማኔጅመንት ላይ የምትማሯቸው ኮርሶች ምን አይነት ናቸው? ከግራጁዌሽን በኋላ ምን አይነት ስራዎችን ልትሰሩባቸው ትችላላችሁ? በዚህ ቪዲዮ ላይ አንድ በአንድ እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለማታውቁኝ ፈይሰል እባላለሁ። በዚህ ዩቲዩብ ቻናል ትምህርታዊና ቁም ነገር ቪዲዮዎች የሚለቀቁበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ማርኬቲንግ ማኔጅመንት ማለት ሰዎች ምን ይፈልጋሉ፣ ያንን ፍላጎታቸውንስ እንዴት ማቅረብ እንችላለን? ሰዎች የሆነ እቃ ይፈልጋሉ ሊገዙ ወይንም ሊጠቀሙበት የሆነ እቃ ይፈልጋሉ። ያንን እቃ እናንተ ከየትም ፈልጋችሁ የምታመጡላቸው፣ ያንን እቃ የያዘውን ሰው የምታገናኟቸው እንዴት እንደሆነ የምትማሩበት ፊልድ ነው ማለት ነው። ኮሌጅ ላይ ማርኬቲንግ ማኔጅመንትን ከገባን በኋላ ምን አይነት ትምህርቶችን ነው የምንወስደው የሚለውን ስንመለከት ማርኬቲንግ ማኔጅመንት ላይ በውስጡ ብዙ አይነት ኮርሶችን የምትማሩት። አሁን በውስጡ ያሉ ዲፓርትመንቶች፣ በውስጡ ያሉ ኮርሶች ምን አይነት ናቸው የሚሉትን ስንመለከት በመጀመሪያ ላይ ማርኬቲንግ ሪሰርች፣ ሌላ ሲቀጥል ቢዝነስ ኮሚኒኬሽን ነው። ቢዝነስ ኮሚኒኬሽንን ትማራላችሁ። ከዛ ሴልስ ስትራቴጂ፣ ካስተመር ሰርቪስ፣ አድቨርታይዚንግ ኤንድ ብራንዲንግ፣ ኢንተርፕረነርሺፕ እነዚህን ትማራላችሁ። በየአመቱ ደግሞ እንዴት ነው ትምህርቱን ልትወስዱት የምትችሉት? የመጀመሪያ አመት ላይ መሰረታዊ ነገሮችን የምትማሩት ልክ ዩኒቨርሲቲ እንደገባችሁ ወይም ኮሌጅ እንደገባችሁ መሰረታዊ የሚባሉ ነገሮችን ነው የምትወስዱት። ከዛ ሁለተኛ አመት ላይ ሲቀጥል ገበያው ምን አይነት ሁኔታ አለው፣ የሽያጮቹስ ሁኔታ ምን አይነት ናቸው የሚሉትን፣ ማርኬቱ ላይ ያሉ እቃዎችን እንዴት እንደሚሸጡ ምን አይነት እንደሆኑ እነዚህን ጥናት የምታደርጉበት ሁለተኛ አመት ላይ ነው ማለት ነው። ሶስተኛ አመት ላይ ስለ ዲጂታል ማርኬቲንግ ነው ጥናት የምታደርጉት ወይም የኮርሱን የምትወስዱት ማለት ነው። ይህ ዲጂታል ማርኬቲንግ በዚህን ጊዜ በጣም ተፈላጊ የሆነ ዲፓርትመንት ነው። አራተኛ አመት ላይ ደግሞ የምትማሩት ስለ ፕሮጀክት ይሰጣችኋል። የሆነን የስራ ልምድ የሆነን ፕሮጀክት ተሰጥቷችሁ በዛ ፕሮጀክት ስራ ሰርታችሁ እንዴት አድርጋችሁ 3 አመት እንደተማራችሁ አድርጋችሁ ያንን ፕሮጀክት ጨርሳችሁ የምታስረክቡበት አመት ይሆናል ማለት ነው። ፕሮጀክት ይሰጣችኋል። ያንን ፕሮጀክት እንዴት አድርጋችሁ ትሬን እንደምታደርጉ እንደምትሰሩ ያስተምሯችኋል። ከዛ በኋላ ያንን ፕሮጀክት ሰርታችሁ ታስረክባላችሁ ማለት ነው። ስለዚህ ማርኬቲንግ ማኔጅመንትን እነዚህ በ4 አመት ውስጥ እንደዚህ ከፋፍላችሁ ልትይዟቸው ትችላላችሁ። በዚህ መልኩ ትማራላችሁ ማለት ነው። ማርኬቲንግ ማኔጅመንትን ከተማራችሁ በኋላ የምታገኟቸው የስራ አይነቶች ምን አይነት ናቸው? ምን አይነት ስራ ልታገኙባቸው ትችላላችሁ የሚለውን ደግሞ ስናይ ማርኬቲንግ ማኔጅመንት ላይ ከተመረቃችሁ ሴልስ ኦፊሰር ሆናችሁ ትሰራላችሁ። ብዙ አይነት ስራዎችን ልትሰሩ ትችላላችሁ። ሴልስ ኦፊሰር ሆናችሁ፣ ዲጂታል ማርኬተር ሆናችሁ፣ ሶሻል ሚዲያ አድስ፣ እነዚህ በጣም በዚህ ዘመን የሚፈለጉ ናቸው። ትላልቅ ዩቲዩበሮች እንኳን ይህንን የሚፈልጉት ነው። ኢትዮጵያ ላይ በጣም ዲጂታሉ ዓለም በጣም እየተስፋፋ ስለሆነ በዚህን ጊዜ እነዚህ ዲፓርትመንቶች ወይም ማርኬቲንግ ማኔጅመንት ውስጥ ገብታችሁ የምትማሯቸው በጣም ተፈላጊ የሆኑ ኮርሶች ናቸው። አንድ ነገር ግን ማስታወስ ያለባችሁ ነው፣ ይህንን ፊልድ ስትማሩ ወይም የማርኬቲንግ ማኔጅመንት መርጣችሁ ስትገቡ አንድ ኮርስ ብቻ አይደለም የምትማሩት፣ ብዙ ነገር እናንተ ለቢዝነሱ በጣም ቅርብ ሆናችሁ የምትወጡበት፣ ያንን ኤክስፒሪየንስ አድርጋችሁ ወደ ስራው ዓለም የምትገቡበት ፊልድ ነው ማለት ነው። ማርኬቲንግ ማኔጅመንት ተማራችሁ በኋላ ራሳችሁን እንደ ቢዝነስማን ማየት ትችላላችሁ። ራሳችሁን እንደ ቢዝነስማን አድርጋችሁ ፕሮፌሽናል ሆናችሁ ነው የምትወጡት። ሌላው ነገር በኤክስፒሪየንስ ስለሚመጣ ዋናው ነገር በደንብ ፎከስ አድርጋችሁ ማርኬቲንግ ማኔጅመንትን ከተማራችሁ በጣም የሚያዋጣና ወደፊትም በጣም ተጠቃሚ የምትሆኑበት፣ በዚህን ጊዜ ደግሞ እናንተ ፎከስ አድርጋችሁ የምትሰሩ ከሆነ ብዙ ሰዎች የሚፈልጉት ሶሻል ሚዲያ ላይ በጣም ተፈላጊ የሆነ ስራ ማርኬቲንግ ማኔጅመንት ላይ ነው። ይህ ዲፓርትመንት አንድ ዲፓርትመንት ብቻ አይደለም የምትማሩት፣ ማርኬቲንግ ማኔጅመንት ብቻ አይደለም። ውስጡ ላይ ብዙ አይነት ዲፓርትመንቶች፣ ብዙ አይነት ኮርሶች አሉ። ስለዚህ እሱንም ድረስ በተዘዋዋሪ መንገድ የምትወስዱበት ፊልድ ነው። ስለዚህ ይህኛው ፊልድ አንድ ትምህርት ብቻ አይደለም፣ ብዙ አይነት የህይወታችሁን ስኬት የምታሳኩበት ዲፓርትመንት ነው። ስለዚህ የህይወታችሁን ወደ ቢዝነስ ዓለም እንዴት መግባት እንዳለባችሁ አቅጣጫውን የሚጠቁማችሁ ዲፓርትመንት ነው።
ስለዚህ ይህንን ዲፓርትመንት ገብታችሁ ብትማሩ አሪፍ የሆነ ዲፓርትመንት ነው። በዘመናዊ ዓለም በጣም የሚፈለግ ነው። ለዛሬ ያቀረብኩላችሁ ይህንን ይመስል ነበር። በዛሬ ቪዲዮ ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁኝ፣ አነበዋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ እኔንም አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት